ሰላም የቻናሌ ተከታታዮች እንደምን አላችሁ? ይህ እንግሊሽ ግራመር እና ሌሎችም ጥያቄዎች የሚቀርቡበት ቻናል ነው። እንደምታውቁት ስፔንግሊሽ ቲዩብ እንለዋለን። እኔ ተስፋዬ ይባላለሁ። እንግዲህ ዛሬ ደግሞ ቀጣዩን ክፍል ይዤላችሁ መጥቻለሁ። እናንተም ደግሞ ሰብስክራይብ፣ ሼር እና ላይክ በማድረግ ተባበሩኝ። ወደ ጥያቄው አልፋለሁ ማለት ነው። ዛሬ የምናገኘው ጥያቄ 20ኛ ነው። By the end of August, we blank our placement in universities. A will be knowing, B will have been known, C will know, D will have known። ይሄ እንግዲህ ፊውቸር ጥያቄ ነው። እንደምታዩት ሁሉም እዚህ ጋር ፊውቸር ነው። ኤ ፊውቸር ኮንቲኒየስ ነው። ሲ ፊውቸር ሲምፕል፣ ቢ ፊውቸር ፐርፌክት ሆኖ ግን ፓሲቭ ነው። ዲ ደግሞ ፊውቸር ፐርፌክት ነው። አሁን የትኛው ይጠቅማል ነው ለዚህ አረፍተ ነገር? ይህንን ስናየው ቀጥታ የምንሄደው ምንድነው ታይም አድቨርቡ ላይ ነው። ማን ባይ ዘ ኢንድ ኦፍ ኦገስት፣ እሱ የሚጠቁመን ምንድን ነው? ለምሳሌ ይሄ ታይም አድቨርብ ስፔሲፊክ ነው ወይ? ስፔሲፊክ ታይም አድቨርብ ነው ወይ? አክሽን አለው ወይ? አሁን ምንም አክሽን የለም። አክሽን ከሌለ ፊውቸር ፐርፌክትን አንጠቀም። ምክንያቱም ፊውቸር ፐርፌክት ፊውቸር ላይ ወይንም ወደፊት ከሆነ ስፔሲፊክ ታይም በፊት ስለሚፈጸም ወይንም ስለሚያልቅ ጉዳይ የሚያወራ ነው። ነገር ግን ይሄ አክሽን አይደለም፣ ስቴት ነው። ኖው ስቴት ቨርብ ስለሆነ አክሽን ስላልሆነ ዲን አንፈልገውም። ፐርፌክት ቴንሱን ዲን ካልፈለግ ነው ቢን አንፈልገውም። ለምን? ቢም ፐርፌክት ቴንስ ሆኖ ፓሲቭ ቴንስ ነው። አሁን በዚህ አረፍተ ነገር ደግሞ ፓሲቭ ቴንስ አይደለም የሚያስፈልገን፣ ምክንያቱም ዊ ድርጊት ፈጻሚ ስለሆነ ድርጊት የፈጸመው ሌላ ሰው ስላልሆነ አሁን ይሄ ፓሲቭ የምንለው ጉዳይ አይደለም ማለት ነው። ራሱ ዊ እኛ እናውቃለን ነው እንጂ እንታወቃለን አይደለም። ኤን እንዳናየው ኮንቲኒየስ ቴንስ ነው፣ እሱም ሊሆን አይችልም። ስለዚህ መልሳችን ሲ ፊውቸር ሲምፕል ይሆናል ማለት ነው። ዊል ነው። ወደ 21ኛው ውስጥ ጥያቄ ስንመጣ what an awful thing I thought the weather would be blank in April but it actually got blank. A worse better, B good better, C good worse, D better worse። ይሄ የኮምፓሪዝን ጥያቄ ነው። እንደምታውቁት 3 ኮምፓሪዝኖች አሉን። The first one is positive and the second one is comparative, then the third one is superlative። እነዚህ 3 ኮምፓሪዝኖች የራሳቸው የሆነ ስትራክቸር አላቸው። ለምሳሌ ፖዚቲቭ አስ ወይንም ደግሞ ሶ አስን ይጠቀማል። በአስ እና በሶ አስ መካከል አድጀክቲቭ ወይንም አድቨርብ መጠቀም እንችላለን። ወደ ኮምፓራቲቭ ስናልፍ ደግሞ ሞር እና ኢአርን በመጨመር እናውቀዋለን። ለምሳሌ አድጀክቲቭ ፕላስ ኢአር ፕላስ ዛን፣ እንዴት? ቶል ፕላስ ኢአር ፕላስ ዛን፣ ቶለር ዛን። አንድን ነገር ከአንድ ነገር ጋር ማወዳደር ስንፈልግ ማለት ነው። ሁለተኛው ደግሞ ሞር ፕላስ አድጀክቲቭ ሞር ቢዩቲፉል ዛን። ያችሁት አንድ ነገር ሺ ኢዝ ሞር ቢዩቲፉል ዛን ሄር ሲስተር ማለት እንችላለን ማለት ነው። ሱፐርላቲቭ ላይ ስንመጣ ሁለት አሉን እዚህም ጋር ዘ ፕላስ ሞስት ፕላስ አድጀክቲቭ the most beautiful of all class ከክላሷ አንድን ነገር ከብዙ ነገር ጋር ማወዳደር ስንፈልግ ነው ማለት ነው። ወይንም ደግሞ tallest the tallest ዘ ፕላስ አድጀክቲቭ ፕላስ ኢኤስቲ ሊሆን ይችላል ማለት ነው። በዚህም መሰረት አሁን መልሳችን ምንድን ነው? እዚህ ጋር ወደ አማርኛ ስተረጉመው ትራንስሌት ሳደርገው ምን ይሆናል? አየሩ ኤፕሪል ላይ ጥሩ ይሆናል ብዬ አስቤ ነበር፣ ነገር ግን አልሆነም። አሁን ሁልጊዜም ስንሰራ ማሰብ ያለብን ፓራሌሊዝም ነው። ፓራሌሊዝሙን መጠበቅ አለበት። ኮምፓራቲቭ ከሆነ ኮምፓራቲቭ፣ ሱፐርላቲቭ ከሆነ ሱፐርላቲቭ፣ ፖዚቲቭ ከሆነ ፖዚቲቭ መሆን አለበት። እዚህ ጋር የቀረቡልን ደግሞ ሁለቱ እንትኖች ቅድም ከነገርኳችሁ ስትራክቸር ውጪ ናቸው። ጉድን ብንወስደው ጉድ፣ ቤተር፣ ቤስት እንደ ቅድሙ ኢአርኢኤስቲ የሚገባበት አይደለም። ይሄ ኢንፎርማሉ ስለሆነ ወይንም ደግሞ ትንሽ ወጣ ያሉ ናቸው። ወርስንም ብንወስደው ፖዚቲቭ ባድ ነው፣
ኮምፓራቲቭ ወርስ ነው። ሱፐርላቲቭ ደግሞ ወርስት ነው። በዚህም መሰረት ምንድን ነው የምንጠቀመው ካላችሁኝ ዲ ቤተር እና ወርስ ጥሩ ይሆናል ብዬ አስቤ ነበር ቤተር፣ ነገር ግን መጥፎ ሆነ ወርስ። ስለዚህ አይ ቶት ዘ ዌዘር ውድ ቢ ቤተር ኢን ኤፕሪል በት ኢት አክቹዋሊ ጎት ወርስ ይላል ማለት ነው። መልካም ጊዜ